ጋዜጠኞች በስደት ላይ ነው የሚገኙት። ከነዚህ መካከል አንዱ የቀድሞው የኢትዮጵያ ቴሌቪዥን የዜና ማዕከል ተጠሪ ጋዜጠኛ ዳበሳ ዋቅጅራ ነው። ከጋዜጠኛ ዳበሳ ዋቅጅራ ጋር ያደረግነው ቃለ መጠይቅ የመጀመሪያው ክፍል እንደሚከተለው ይቀርባል። ተከታተሉ። ጋዜጠኛ ዳበሳ ዋቅጅራ የቀድሞው የኢትዮጵያ ቴሌቪዥን የዜና ማዕከል ተጠሪ፣ በቅድሚያ ለዚህ ቃለ መጠይቅ ተባብረህ በመቅረብህ በአድማጮቻችን ስም ከልብ እናመሰግናለን። እኔም ይሄን እድል ስለሰጣችሁኝ አመሰግናለሁ። ጋዜጠኛ ዳበሳ እስኪ መቼ በኢትዮጵያ ቴሌቪዥን ውስጥ ማገልገል እንደጀመርክና ያገለገልክባቸውን የሥራ መስኮች በመግለጽ እስኪ ወደ ቃለ መጠይቁ ብንገባ። እኔ በኢትዮጵያ ቴሌቪዥን ውስጥ የተቀጠርኩት በ1994 ነው። በኢትዮጵያ አቆጣጠር ማለት ነው? አቆጣጠር ነው። በፈረንጅ አቆጣጠር ነው የሚሆነው። እሺ። በኢትዮጵያ አቆጣጠር 86 አካባቢ ነው የሚሆነው። 86 ጥር ላይ ነው ኢትዮጵያ ቴሌቪዥን ውስጥ የተቀጠርኩት። የሰራህባቸውን የሙያ መስኮች ልትገልጽልን ትችላለህ? መጀመሪያ ስትቀጠር ምን ላይ እንደነበርክ፣ በኋላ እስከወጣህበት ጊዜ ድረስ ማለቴ ነው። እኔ በኢትዮጵያ ቴሌቪዥን ውስጥ የተቀጠርኩ በቀጥታ በመጀመሪያ በኦሮምኛ ክፍል ውስጥ ነበርኩ። ያኔ የኦሮምኛ ማስተባበሪያ የሚባል ክፍል ነበረ። በቴሌቪዥን የኦሮምኛ ክፍል የዜና ክፍል ውስጥ እንደ ሪፖርተር ሆኜ ነበር የተቀጠርኩ። ከዛ በኋላ በተለያዩ ደረጃ እዛ ውስጥ በዜና በፕሮግራሞች እና በልዩ ልዩ ፕሮግራሞች ውስጥ ስሰራ ከቆየ በኋላ ወደ መጨረሻ አካባቢ በዜና በኢትዮጵያ ቴሌቪዥን የኦሮምኛ ፕሮግራም ክፍል ተጠሪ ሆኜ የተወሰነ ጊዜ አገልግያለሁ። በኋላ ላይ እንግዲህ የተወሰኑ ግርግሮች ስለነበሩ በኦሮምኛ ክፍል ውስጥ የነበረውን ኃይል መበተን የሚል ድብቅ አጀንዳ ነበራቸውና እኔን ወደ ኢትዮጵያ ቴሌቪዥን የዜና ማዕከል ወደሚባል ክፍል ተፈጠረ። ይሄ ሀሳብ ያኔ በቴሌቪዥን ውስጥ ያለውን አሰራር እንቀይራለን የሚል አሁን በቅርብ የተፈጠረውን ኦሮምኛ የመዝጋት እቅድ ነበረና ፕሮግራሞች ወደ አንድ የማሰባሰብ ሀሳብ ስለነበራቸው በዜና ማዕከል ውስጥ አስገቡኝ። እዛ ዜና ማዕከል ውስጥ ያለው ነው እንግዲህ 10 አመት በኋላ ማለት ነው እንግዲህ 96 አካባቢ ነው በፈረንጅ 2004 ነው እኔ የታሰርኩት። እዛ ውስጥ ያለው ነው ዜና ማዕከል ኃላፊ ነበር። የዜና ማዕከል ነው እንግዲህ የዜና ማዕከል ስትል እንግዲህ የጠቅላላ ቋንቋዎች ዜና ማዕከል ማለት ነው መሰለኝ። ልክ ነኝ? አዎ፣ የአራቱም ቋንቋዎች እንግዲህ በቴሌቪዥን ውስጥ የትግርኛ፣ የኦሮምኛና የእንግሊዝኛ፣ አማርኛ ማስተባበሪያዎች ናቸው ያሉት። ሁሉም ዜናዎች በአንድ ማዕከል ይመሩ የሚል ሀሳብ መጥቶ ስለነበር እዛ ውስጥ አስገቡኝ። በረዳት ዋና አዘጋጅ ደረጃ የዜና ማዕከሉን ክፍል እንዲመራ ተመደብኩ። እዛ ያለው ነው መጨረሻ ላይ የታሰርኩ። ቀደም ሲል ስትናገር በአፋን ኦሮሞ ፕሮግራም ውስጥ የተለያዩ ችግሮች ነበሩና ያንን ኃይል መበተን የሚል ሀሳብ ነበራቸው ብለኛል። እስቲ ከዚሁ ጋር በተያያዘ ያ ችግር ምን ነበረ? በወቅቱ የታዘብከው የአሰራር ችግር ምንድን ነው? እንግዲህ አጠቃላይ ስርዓቱን ነው የምናየው። ሁሉም ነገር ሲታይ አጠቃላይ ስርዓቱ ኦሮሞን እንዴት ይመለከታል የሚል ነው። ኦሮሞን በሁሉም ነገር በጥርጣሬ የመመልከት ሁኔታ ነው ያለና በኦሮምኛ ክፍል የሚደረገው ነገር እንደ ጠንቅ ነው የሚወስዱት። እንደ ጠንቅ ማለት ብዙ ጊዜ ቋንቋው የተለየ ስለሆነ በቀላሉ ስለማይሰሙት የተለያዩ አስተሳሰቦች በኦሮሞ ውስጥ ይገባሉ በዛ ክፍል ውስጥ ብሎ ስለሚጠረጥሩ ሁሉ ጊዜ የሚደረገውን ነገር ከቃላት ጀምሮ የመጠየቅ የመተርጎም ከዛ በኋላ የሰዎችን አስተሳሰብ የማየት ሁኔታዎች አሉ። አሁን በኦሮምኛ ክፍል ያለው አስተሳሰብ ኦሮሞን ነው የሚያገለግለውና በኦሮሞ ባህል በኦሮሞ ጉዳይ ላይ ያተኩራል። በኦሮሞ ጉዳይ ላይ ስታተኩር ኦሮሞነት ሴንስ ነው የምታስበውና ያንን አይፈልጉትም። ምንድነው ዋናው ሀሳቡ ቋንቋ ሲፈጠር ለኦሮሞ እንዲሆን ተብሎ ሳይሆን የትግርኛን አስተሳሰብ በኦሮሞ ሕዝብ ውስጥ የማስረጽ ዓላማ ተፈልጎ ነው። ኦሮሞን እንዴት እናግኘው፣ ኦሮሞን እንዴት እናናግረው የሚል ስለነበረ ያንን እዛ ውስጥ እንግዲህ ሰዎች እየተቀጠሩ ሲመጡ ምናልባት የነሱ አፈጉባኤ ሆኖ የተመደበ ሰው አቂም ሊያንሰው ይችላል። ሁሉም ነገር ሊቆጣጠሩ አይችልምና ይሄን አይል ኦሮሞ እዛ ሲቆዩና በደል ሲያዩ ወደ አንድነት ይመጡና የህዝቡን አስተሳሰብ የህዝቡን ችግር የህዝቡን ሮሮ በተለያየ መድረኮችና በተለያየ ፕሮግራሞች የማንጸባረቅ ሁኔታ ስለሚፈጠር ቀስ በቀስ የመበተኑን ሀሳብ አመጡት። እንግዲህ ከምን ይጀምራል? ከቃላት ነው የሚጀምረው። አንዳንዱ ቀደም ሲል የአበሻ አቆጣጠር ብሎ ስትጠቀም የአበሻ አቆጣጠር ለምን ትላለህ ይመጣል።
አበሻ ምን ቋንቋ የሆነ ቃላት ነው ለምን ትጠቀማለህ ይሉሃል። እንግዲህ የተለያዩ ተጽዕኖዎች ናቸውና ሄዶ ወደ መጨረሻ ላይ እዛ ውስጥ የመሸገ ኃይል አለ ብሎ አንድ አዋጅ ነገር አወጡት። ያንን ሳባው በወቅቱ የጁነዲን ሳዶ ለሚኒስትሪ ኦፍ ኢንፎርሜሽን የጻፈውን የአማርኛ ደብዳቤ አግኝቶ ስለነበር ከዛም ቀጥታ አስተላልፎ ስለነበረ ፌዴራል መንግስት ምሽግ አድርጎ እኛን የሚዋጉ ኃይሎች አሉ ብሎ ጁነዲን ልክ ስልጣን ላይ እንደመጣ ያንን ኃይል የመበተን አቋም ነው ይዞ የመጣ። እንግዲህ ኃይሉ እዛ ውስጥ ተደብቆ ቀጥታ የፌዴራል መንግስት አስተዳደር ስር ስለነበረ የክልል መንግስት እንደፈለገው አያዝም። አንተ የምትሰራውን ፕሮግራም የኦነግ አመለካከት አለው ይላል። ህዝቡን ይገርፋል፣ ህዝቡን ያበሳጫል። ህዝቡ ብሶቱን ሲናገርና አንተ ስታቀርበው ያንን ይጠረጥራሉ እና ቀጥታ ሊያባሩ ስለማይችሉ ያ ፕሮግራም መርጅ ማድረግ አለበት፣ ፕሮግራሙ መቅረት አለበት የሚል ሀሳቦችን አመጡ። ወያኔዎችን በበኩላቸው ያንን ቦታ ስለሚጠረጥሩት ኃይሉን መበተን አለብን ወደሚል መጡና ሰዎች በተለያየ ጊዜ ስለሚቀጡ ስለሚያባሩ አንዳንዱ ሸሽቶ ከሀገር ስለሚወጣ እንዲህ ብሎ እዛ አካባቢ የቆየውን ሰው ወደ ተለያየ አካባቢ የተለያየ ክፍሎች መላክ የሚል እቅድ ወሰዱ። አንዳንዱ ኢትዮጵያ ሬዲዮ ልካልን የሚል ሀሳብ አመጡ። አንዳንዱ ወደ ጅማ እናስተላልፋለን ኢሉባቦር ያለው ሬዲዮ ስቴሽን እንደዚህ ነገሮችን እና ሀረር የመላክ ሁኔታዎችን አመጡ። እንግዲህ ያን አስተሳሰብ ነው አሁን መጨረሻ ላይ ኦሮምኛን ክፍል የመዝጋቱ አስተሳሰብ በአንድ ቀን መጣ አይደለም። ይሄ በሂደት ያንን ነገር እያዳበሩ ያመጡት ነው። እንግዲህ ሰፊ ነው ጉዳዩና እየባሰበት የመጣ ችግር ነው። መልካም ጋዜጠኛ ዳበሳ፣ እስኪ እንግዲህ በወቅቱ በዜና ማዕከል ኃላፊነት ስታገለግል በነበረበት ወቅት መቼም እንግዲህ አሁን በገለጽክልኝ ሁኔታ እንደ ልብህ ሆኖ እንደማታገለግል እርግጠኛ ነኝ። ነፃ ሆኖ የማገልገል ሁኔታ እንደማይኖር ግልጽ ነውና እንዴት ነበር ዜናዎቹ የሚዋቀሩት? የወያኔ መንግስትን ፖሊሲ ማስጠበቅ የሚባል ነገር አለ። ከዚህ አንጻር እስቲ ዜናዎቹ ምን ያህል ነፃና ትክክለኛ ናቸው ብለህ ትገምታለህ ከወቅቱ አሰራር አንጻር? እንግዲህ አሁን የዜና ማዕከልን ስራ ማሰብ ነው የሚመጣ። የዜና ማዕከል በወቅቱ የሚያደርገው የተሰጠው የስራ ድርሻ ከተለያዩ ዜና ምንጮች የሚመጡ ዜናዎች አሉ። በሁለተኛ ደረጃ ማለት እንደ ዋልታ ኢንፎርሜሽን ማዕከል፣ የክልል ማስታወቂያ ቢሮዎች፣ እንደገና ዜና ማዕከል ኢዜአ ዜና አገልግሎት የሚባል ድርጅት አለ። እነዚህና ሌሎች የህዝብ ግንኙነቶች የሚልኩትን ዜና በአንድ ማዕከል ውስጥ አድርጎ ለክልሎች ለቋንቋዎች ወይም ኦሮምኛ፣ ትግርኛ ለሚባሉት መስጠት ነው አንዱ ስራው። ሌላኛው በቀጥታ የሚመጡትን ጥቆማዎችን በመጠቀም ሪፖርተሮች እንዲሄዱ የማድረግ ስራዎችን ነው። ሪፖርተሮችን ያሰማራል። ሪፖርተሮችን የሚልኩት እርግጥ ቋንቋዎች ሪፖርተር ይመድባሉ። ከዛ ያኛ ዜና ማዕከል ያንን ስራ የመከታተል ነው። ካሜራ ማሰማራት። ከዛ በኋላ ዜናዎች ሲመጡ ኤዲቶሪያል የሚባል ስብሰባ አለ። በዛ ላይ ዜናዎችን መመዘን ነው። በዛ የሚተላለፍ የማይተላለፍ ብሎ ማስቀረት ነው። እንግዲህ ከስራ አስኪያጁ በታች ያለው የአሰራር በዜና ማዕከል ነው የሚመራ። ዜና ማዕከል ስራ አስኪያጁ በሌለበት ጊዜ አንዳንድ እርምጃ ወስዳል። እርግጥ ወስዶም ዞሮ ዜና ማዕከል ዜና ክፍሎች ናቸው ያንን የሚያስተላልፉትና አስፈጻሚ ነው። ምንም የምታደርገው ነገር የለም። አንድ የመላላክ ስራ ነው የሚሰራው። ሪፖርተሮችም ሲሄዱ አስቀድሞ ኦሪንቴሽን ይሰጣል። ያ ኦሪንቴሽን ዜናው በዚህ አይነት አንግል ይሰራል። በተለይ የፖለቲካ ጉዳዮች የሆኑ ዜናዎች፣ የተቃዋሚ ድርጅቶች የሆኑ ዜናዎች ካሉ አስቀድሞ ለሪፖርተሮች ኦሪንቴሽን ይሰጣል። ኦሪንቴሽኑ የሚመጣ የስራ ደረጃውን ጠብቆ ነው። ከጠቅላይ ሚኒስትር ቢሮ፣ ከኢህአዴግ ጽሕፈት ቤት ጉዳይ የፖለቲካ የኢንፎርሜሽን ጉዳዮች ጀምሮ ሌሎች በእጃዙር ከኋላ ሆኖ የሚሰሩ አሉ። ማስታወቂያ ሚኒስቴር በቀጥታ ይመለከታል፣ እሱ ይሰራል እና የሴኩሪቲ አካሎች ይመለከቱታል። ከዛ ወደ ስራ አስኪያጁ ይሄዳል። ስራ አስኪያጁ ወደ አንተ ይመጣል። አንተ ደግሞ እንደገና ለሚመለከተው ሪፖርተር ትጠራና እንደዚህ ጉዳይ በዚህ አንግል ትሰራለህ ብለህ ትነግራለህ። ለስሙ ኤዲቶሪያል እና የመንግስት የመገናኛ ብዙኃን መመዘኛ ፖሊሲ የሚባል ነገር አለ። እነዛ ዞሮ ያው የኢህአዴግን ቋንቋ የመናገር የኢህአዴግን ፖሊሲ የማስፈጸም ነገር ነው። ያም ቢሆን ህጉ ራሱ የተወሰነ ፌርነስ ይኖረዋል። ህግ አሁን ህጉን ተከትለህ ብትሰራ ለሌሎችም እድል የመስጠት ነገሮች ይመጣል። ህጉ ላይ ግን ወደ ተግባር ስትመጣ ትታገዳለህ። ለምን እዛ ጋር ቁጭ ብለህ ስትሰራ አንተ ህጉን እያሰብክ ህጉ እንዲህ ይላል ምናምን ካልኩ አስተሳሰቢ ነው የምንለካውና
ገና ስትመደብ ማን ነው ለዚህ ቦታ የሚሆነው ምን ነገር ታስባለህ? አንተ የግድ የምታመጣው ነገር የለም ማለት ነው። በዛ ተከትሎ ስላለ ምንም የምታደርገው ነገር የለም። መዋቅሩ ከሆነ ቦታ ያነሳል፣ አንተን ይመራል፣ አንተ ያንን የማስፈጸም ነው። ሲፈልግ ሪፖርተር ይልካል። ከዛ በኋላ ዜናው ይቆይ ነው ይጣራል፣ ይታያል ይላል። ወይም ደግሞ ሪፖርተሩ ቀጥታ ዜናውን ያመጣና ለስራ አስኪያጁ ያነባል። ስራ አስኪያጁ ወደሚፈልገው ቋንቋ ይቀይራል። ሴንሰርሺፕ ለሚባልና አንደኛ ሪፖርተሩ ራሱ ይፈራል። ቀድሞ በተባለው ነገር መንግስት ምን ይፈልጋል ብሎ አስቦ ነው የሚጽፈው። ሁለተኛ ሪፖርተሩም አንዳንድ ገፋ ካረገ ደግሞ አስቀድሞ የማየትና ያንን በሚፈልጉት አንግል ሼፕ የማድረግ ነገር ነውና ምንም የስርዓቱ እንትን ነው ነጸብራቅ ነው የሚሆነው። ስርዓቱን ነው የምታስፈጽመው እንጂ ለማንም ስላልሆነ አንተ የተለየ ነገር አታመጣም። ነገር ግን ጠንካራ ከሆንክ እዛ ውስጥ የምታሰርጸው አልፎ ጥቂትም ቢሆን እንደ ፍንጣቂ ነገር የምታንጸባርቀው ነገር ሊኖር ይችላል። ይህ እንደ አጠቃላይ ያንን ነው የሚመለከተው። የተከበራችሁ አድማጮቻችን ከጋዜጠኛ ዳበሳ ዋቅጅራ ጋር ያደረግነው ቃለ መጠይቅ በዚህ አላበቃም። ተከታዩ ክፍል በሚቀጥለው ፕሮግራማችን ይቀርባል። አድማጮቻችን ከቀድሞ የኢትዮጵያ ቴሌቪዥን ጋዜጠኛ ከዳበሳ ዋቅጅራ ጋር የተደረገ ቃለ መጠይቅ ክፍል 1 ማቅረባችን ይታወሳል። ክፍል 2 እንደሚከተለው ይቀርባል። አሁንም ከኛ ጋር ቆዩ። እንግዲህ ጋዜጠኛ ዳበሳ እንደሚታወሰው በ2004 ዓመተ ምህረት አንተና ጋዜጠኛ ሽፈራውኝ ሰርሞ ለኦነግ መረጃ አቀበላችሁ ተብላችሁ ከስራችሁ ገበታ ተፈናቅላችኋል። ከዛም ብሰው ደግሞ ተይዛችሁ ለብዙ አመታት ታስራችኋል። በወቅቱ የደረሰባችሁን ክስ እንዴት ትገልጸዋለህ? እንግዲህ ነገርየው ምንድነው? የእስሩ በቀኑን በ22 መስለኛል ሚያዝያ ወይም በፈረንጆች አፕሪል 30 2004 ነው። እኔ ስራ ላይ ያለው ነው። አርብ ቀን ነው ስራ ላይ እዚህ ዜና ማዕከል ውስጥ እድሜያቸው በ12 ያሉ ወጣቶች ናቸው። ሴኩሪቲ ልጆችና የትግራይ ተወላጅ የሆኑ ናቸው መጥተው የያዙን። አሁን ይሄ እስሩ ከመምጣቱ በፊት እኔ ብዙ ጊዜ አሳልፌያለሁ ያንን ነገር። በግንባርም የጦር ሜዳ ዜና ኢትዮጵያና ኤርትራ መካከል የነበረው ጦርነት ለመዘገብ እጄዛም የተወሰኑ ነገሮችን ችግሮችን አይቻለሁ። በተለያዩ ኦሮምኛ ክፍል ዜና ፕሮግራሞች ውስጥም እያገለገልኩ ወደ ሐረርጌ በተለይ በ1998 አካባቢ የነበረው የድርቅ ሁኔታ ጅማና ኢሉባቦር የነበረው የተለያዩ የህዝቡ ብሶት የረሃብ ሁኔታን በተለያየ ጊዜ በመዘገብ ከዛ ተከትሎ የሚመጣ ለተቃዋሚ ታገለግላል የሚል አስተሳሰብ ተሸክሞ ነው የሚመጡትና ከዛ አንተ የምታደርገውን እያንዳንዱ ነገር መከታተል አለና ያን ጊዜ የነበረው እስር ማንም አያውቅልህም። ያን ጊዜ የነበረው ቅጣት ማንም አያውቅልህም። አታወራም አንተን ስለምትፈራ። ይሄኛው ሁለተኛ እስሩ ሰው ያወቀልኝ እስር ነው እንጂ እኔ ለረጅም ጊዜ ያንን ነው ሼር ሳረጋው ነበር። ሴኩሪቲ ሰዎች ይከታተሉ ያለው የቤትና የእጅ ስልኮቼ ሲጠለፍ ይሰማለሁ አውቀዋለሁ። ሽፈራም ቢሆን ቤቱ ድረስ እስከሄዱ ከሱ ጋር ሼር ማድረግ የመጠጣት ጓደኛ የማድረግ ሁኔታዎች ነበሩ። ሴኩሪቲ ኃይሎችን ምንድነው ሚዲያ ውስጥ ኦነግ ኃይሉን አስቀምጧል ብሎ ስለሚያስቡ እነሱ ክትትሉ አለ ረጅም ጊዜ የፈጀ ማለት ነው እና እኔ ብዙም እንደ አዲስ ነገር አላውም። ለምን መታሰር ሌሎች የታሰሩ ድምጾች ምን እንደሚመስሉ እንዳይ ነው የረዳኝ እንጂ ሌላ ምንም ነገር አላመጣም። የብዙሃን ዜጎች ድምጽ ማንም ሳይሰማላቸው ታስኖ እንደሚቀር በግል ደረጃ ምንም አልሆንኩም። ብዙ የሞቱ አሉ፣ እዛ የቀሩ አሉ። እኔ በፊትም የነበረውን ነው በኋላ ላይ ሌላው ዓለም የተረዳውን ይሄ መንግስት ምን እንደሚያደርግ እኔም ቢሆን ይሄ መንግስት ያደርጋል ብዬ የማልጠረጥራቸውን ነገሮችን በግልጽ እንዳይረዳኝ ስለሆነ እንደ በደልም አልወስደውም። እያንዳንዱ ኢትዮጵያ እስር ውስጥ ነው አለው። እያንዳንዱ ኢትዮጵያዊ ዜጋ በዛ ሀገር ውስጥ ኦሮሞ ብቻም ሳይሆን በስርዓቱ ተከትቦ ታስሮ ነው ያለ። ሌት ተቀን ለማውራት ስትፈልግ መንግስት ምን ይፈልጋል ብለህ ራስን ነው የምታስበው። ሲመጡ መስሪያ ቤቱን ከቦት ልክ እንደ መሸገ ጦር እንዳለው ነው። ወደ 15 መኪና ነው መኪና የጦር ይሄ የኢህአዴግ ልዩ ኃይል ጦር መጥተው መስሪያ ቤቱን ከበቡትና ይሄን ሲሄዱ አንተን ለመያዝ ማለት ነው የሆነ የጦር አዛዥ የተያዝኩ ነው የመሰለኝ። ለምን ትልቅ አንድ ፖሊስ ለአንተ በቂ ነው። አንድ ሲቪል ማለት ነው። አንተን ለማዝ አንድ ፖሊስ በቂ ነው።
ግን እነሱ መኪና የጦር የልዩ ኃይል አዛዥ ሁሉ አምጥቶ እንግዲህ ይሄ አላማቸው ምንድነው ህዝቡን ማሸበርና ይሄ ሰውዬ ቀላል ሰው አይደለም የሆነ ነገር ስላደረገ ነው መንግስት እንዲያደረገ ብሎ ሰው እንዲያምናቸው ነው ያንን የሚያደርጉት ቴክኒካሊ እንግዲህ ያው ተይዘ ከታሰርክ በኋላ እንግዲህ ብዙ መግሏላት እንደደረሰብህ የታወቀ ነው የፍርድ ሂደቱ ሁኔታስ ምን ያህል ፍትሃዊ ነበረ እንግዲህ አሁን ፍርዱ ጋር ከመሄድ በፊት ያው አስሮንኛ ወደ ቤት ወሰዱ ንብረቶች ከቤት ዘርፎ ሄዱ ከዛ በኋላ ቀጥሏለው ወደ ማይከላዊ ነው ተወሰድኩት ማይከላዊ እንደደረስኩት እኔ የኦነግ የሀገር ውስጥ ጉዳይ ሰው እንደሆንኩ ነው የቀረበልኝ ጥያቄ ኦነግ ምን ይሰራል እነማንን አደራጅተዋል እንዲህ አድርጓል በዚህ ወጥተዋል በዚህ ገብተዋል እንደናንተ አካለ ነው እንግዲህ ለሶስት ወራት ሙሉ እጄ ታስሮ ነው የማይከላዊ እስር ቤት ውስጥ ግራውንድ ውስጥ ተቆየሁት እዛ 3 ወር ውስጥ እንግዲህ ለስሙ ፍርድ ቤት አቀርበዋል አራዳ አንደኛ ደረጃ ፍርድ ቤት የሚባል አለ እዛ ያቀርበዋል የ14 ቀን ቀጠሮ ነው የሚጠየቅብኝ ሁሉ ጊዜ 14 ቀን እየተባለ ምንድነው ሲባል ዶክመንት ይዘዋል አልተተረጎመም ያልተያዘ ሰው አለ ምናምን ብሎ ፖሊስ ሰበብ ያመጣል ከ3 ወር በኋላ የክስ ቻርጅ ቀረበ ወደ ከፍተኛ ፍርድ ቤት ነው የወያኔ ሲስተሙ ምንድነው የአንተን አስርና ዶክመንት ይፈልጋል አንተን አስርና ማስረጃ አስራት እንደ ህጉ እንደ ህገ መንግስቱና አገር ውስጥ ያለው ወንጀለኛ መቅጫ ስርዓት ከሆነ አንድ ሰው ወንጀለኛ መሆኑ በቂ ጥርጣሬ የሚያሳድግ መረጃ ሳይያሰው አይታሰርም ይላል ህጉ ያለ ወንጀል ማንም ሰው ሊታሰር አይችልም ይላል ስለዚህ መጣና ኢህአዴግ ግን ያስራል ከዛ በኋላ አንተ ላይ ወንጀል ይፈልጋል ወይም መረጃ ይፈልጋል ኤቪደንስ ይሰበስባል ኤቪደንሱ እንግዲህ አንዳንዱ እሱ ራሱ ይፈጥራል አንዳንዱ ደግሞ አንተን አስቀምጦ የራሱ የቀበሌና የወረዳ የተወካዮቹን ያመጣል ተወካዮቹ ከአንድ ብሔር የተሰበሰቡ ናቸው እነሱ ቁጭ ብሎ እሱ እንዲስናገር ሲያምን እንዲስፈጽም ከኮምፒውተር እንዲሲያወጣ አይተናል ይሉሃል ግን ከዛ በኋላ ክስ ይከፈትብሃል አቃቤ ሕጉ ይመጣል አቃቤ ሕጉ የነሱ ሰው ነው የሚሆነው መርማሪ የነሱ ሰው ነው የሚሆነው እሱን ከፍቱብና ከፍተኛ ወስዷል እንግዲህ የኢህአዴግ አንዱ ፖሊሲ አንድ ሰው ቶሎ ብለህ ፍርድ እንዲያገኝ አታድርገው ፍርድ ካገኘ ነፃ ሊወጣ ስለሚችል ነው ስለዚህ ሕጉን ፍርዱ ሂደቱን ማቆየት ማዘግየት የሚል ሀሳብ አላቸው ያንን ተከትሎ ነው እንግዲህ ለረጅም ጊዜ ለ3 አመት ያልተቋረጠ ክርክርና የፍርድ ሂደት ተካሄደ በመጨረሻ ላይ የፍርድ ሂደቱ ያው በነፃ ነው ያሰናበተን ፍትሃዊ አሰራር አይኖርም ለምን ቀጠሮ ይዛል አንደኛ ነገር ምንድነው የሚያደርጉ ሰዎችን ይሰበስባሉ አንተን ለማቆየት ሲፈልጉ ማለት ነው 30 ሰው አንድ ላይ ሰብስቦ በአንድ መዝገብ ያቀርባሉ ለምሳሌ እኔና ሽፈራ ታሰር ነው ለኦነግ መረጃ አቀበላችሁ ብሎን አሰረ አሁን እኔና ሽፈራ በዚህ ጉዳይ ላይ በአጭር ጊዜ ጉዳያችን ስለሚያልቅ ምን አደረጉ እኔን ከመቻናት ዑለማና ከዩኒቨርሲቲ ተማሪዎች ጋር አንድ ላይ መዝገብ አደራጁና የመድርዲ ደምሴ መዝገብ በሚል እዛ ወሰዱን የ30 ሰው ጉዳይ እስከሚታይ ትቆያለህ ማለት ነው ነፃ ወጣ ያንተ ጉዳይ ታየ አልታየ የ30 ሰው በዚህ ላይ ሲፈልግ መዝገቡ ጠፍቷል ብሎ ቀጠሮ ያራዝማል አንድ ቀጠሮ ሲፈልግ ምስክር ጠፋ ይላል ብቻ ዲሌ ያደርጋሉ በተለያየ ጊዜ ይሄ ደግሞ በህግ ቋንቋ ህጉ ማዘግየት ማለት ዜጋ ፍትሃዊ ፍርድ እንዳያደርግ የማግኘት ጉዳይ ነው ይሄ ወያኔ ልክ እንደመጣ በየጦር ሰፈሩ የኦሮሞን ዜጎች የኦሮሞ ብሔርተኞችን ሰብስቦ ሲገል ሲጥል ሲያስር እንደነበረ አሁን ፍትሃዊ መንገዱን ለዲፕሎማሲ ለውሸት የፍርድ ቤት ስርዓት እንዲህ ነው ምናምን ብሎ ለማስመሰል የከፈተ ነው ልክ የነበረው የወያኔ ከጫካ ነበረው ህግ እዛ እስር ቤትን እዛ ፍርድ ቤትን ይደርስብሃል ዳኛውን ከፈለገ እንዴ አላጠፋውም ብሎ ነው የምትፎክረው ይላል ዳኛ እንግዲህ ስራው ምስክር የሚያቀርበው አቃቤ ሕጉ የሚያቀርበውን ሰምቶ አንተ የምታቀርበውን ሰምቶ ሚዛናዊ የሆነ ሀሳብ ማቅረብ ነው ስለዚህ ከፈለገ አንተ ላይ ዘፈዝፍብሃል ምንም ማድረግ አትችልም ኃይል የለህም የሚቆምልህ አካል የለህም ያንተ ጠበቃም ይፈራል የምን ፖለቲካ ጉዳዮች ከሆነ ጠበቆች ራሳቸው ይፈራሉ እስር ቤት ስትሄድ ማረሚያ ቤትና ያስቀምጣል ለእያንዳንዱ ዜጋ እኩል ሰርቪስ ይሰጣል ይላል ኦሮሞ ከሆንክ በኦሮሞ ጉዳይ በፖለቲካ ጉዳይ ከሆንክ እዛ ሰው ይመደብብሃል የምታደርገው የምታናግረው የምታከናውነው እያንዳንዱ ክትትል ይደረግብሃል የፈለጉትን ይሉሃል ቢፈልጉ ጨለማ ቤት አስገባዋል ቢፈልጉ ሽንት ቤት አስተኛዋል ቢፈልጉ አንተ ያለን እዛች እስር ቤት ውስጥ አለ ትንሽ ምግብ የማግኘት ሕክምና ማግኘት እድሎችን ይወስዱብሃል
አንዳንድ ጊዜ ለመናገር ያሳፍራል። እንደ ስርዓት አንድ ስርዓት ዜጎቼ ናቸው ብሎ ካሰበ ማድረግ የሚገባውን ነገር ሳያደርግ ሲቀር እና ሲታይ እውነትም ይሄ ሀገር ነው ወይ የሽፍታ ሀገር ነው ያስብላል። በሽፍታ የሚመራ ስርዓቱ የሚመስለው በጫካ የሚመራ ስርዓት ይመስላል። ምክንያቱም አንድ ማንም ተራሶ ተነስቶ እንደፈለገ ያደርጋል ማለት ነው ዘሩን ተመክቶ። እኔ አፍራለሁ ያንን ትግሬ በመሆኑ እንደ ትግሬ እንዲያደረገ ብዬ ለመናገር አፍራለሁ። ለምን ትግሬዎችም ዜጎች ናቸው በዛ ሀገር ውስጥ ለማንም ሰው መብት አላቸው። ግን የተለየ አካል አድርጌ ራስን የሆነ ቦታ አስቀምጠ ዘረኛ በሆነ አስተሳሰብ ስትሰራና ሌላው ስትበድል ሌላኛው አካል ደግሞ ያንን ቂም ይዛል ብለ ማሰብ አለብህ። ቂሙ ዞሮ ዞሮ የዳበረ ሲመጣ አንተን ሳይሆን ቀጣዩ ትውልድ ይጎዳል ብሎ ማሰብ ነበረበትና ትግሬዎች እንደ ስርዓት አላፊው ወይም ያለፈው የመንግስቱ ስርዓት ምን አይል እንደበደላቸው ያውቁታል። እንደገና አሁን ደግሞ መንግስት ሲሆኑ የነሱ መንግስት የኔ ነው ብሎ የሚያስቡ መንግስት ለነሱ ጥሩ ነገር አደረገል መስላቸው ይችላል። ግን ሌላ ላይ የሚደርሰው ኦሮሞ በዘሩ ብቻ ተሰብስቦ ሲታሰር፣ አማራም በዘሩ ተሰብስቦ ሲታሰር በዛ ሀገር ውስጥ ያለው እኩል ፍትሃዊ የሆነ ፍትሃዊና አሰራር ሳይኖር ሲቀር ሊሰማቸው ይገባ ነበርና በኔ በኩል አለ። በእርግጣው የእስረኞች አያያዝ ሁኔታ እንግዲህ ምን ያህል እንደከፋ ጠቋቁመህልኛል። በጣም አሰቃቂ ሁኔታ ብለህ የምትገልጸው እንደው በተጨባጭ ቢኖር? በእውነቱ አሁን አንዳንድ ጊዜ ሳስታውሰው ራሱ ቃላት ያጥራል ያ የሚደረገውን ነገር። አንደኛ በዚህ በምርጫ ሰበብ አንድ ወቅት የተፈጠረ ግርግር አለ። ግርግሩ ማን እንዳስነሳው እኔ አላውቀውም። ግን በቀን እያንዳንዱ እስረኛ እዛ ውስጥ ያለው እስረኛ ምንም ነገር የለውም ከሚለብሰው ልብስ ውጪ ቀበቶ እንኳን አስሬ አትገባም። ማሰሪያ ያለው ጫማ አስሬ አትገባም። ስሊፐር አድርገህ ነው የምትገባ። ዙሪያ ያለው መትረየስ ነው፣ ዙሪያ ያለው አጥር ነው፣ በሙሉ ፖሊስ ነው። ታስሬ ያለ አንድ እስረኛ ቢያምጽ የትም ሊደርስ እንደሚችል ታስባለህ። እንግዲህ እስረኞቹ ማመጣቸውን እኔ መረጃ የለኝም፣ አላየውም። እኔ ቶክስ ሲሰማ ነው ሰማሁት። ያኔ በ2005 ህዳር ወር ውስጥ መስለኛ ቀኑ በእርግጥ አላስታውስም። በቀን እስረኛን እንደ እንስሳ በመትረየስ ሳያቋርጡ የጨረሱበት ቀን ቤት ውስጥ ተተኩሶበት ቢኖር ያ ቀን ሁሉ ጊዜ ከህሊና የሚጠፋ ቀን አይደለም። በዛ በነበረው ቶክስ እነሱ ወደ 10 ነው 15 ሰው አጥር ዘብሎ ለመውጣት ሲሞክር ገለናል ብሎ ነው በሚዲያቸው ያወሩት። እንግዲህ ከሞቱት ውስጥ ከኛ ውስጥ አለማየሁ ገርባ አንዱ ነው። አለማየሁ ገርባ በክራንች የሚሄድ ተማሪ ነው፣ የዩኒቨርሲቲ ተማሪ ነበረና አልጋ ውስጥ በተኛበት እሱ ያገባበት ቤት ቆርቆሮ ነው፣ አጥሩም ግድግዳውም ጣራው ቆርቆሮ ነው። ማማ ውስጥ ያለው መትረየስ ከዛ ሲተኩሱበት እያንዳንዱ ቤት ውስጥ በሳሶ ነው ገባ። አንዳንድ ጊዜ በደቂቃ የተተኮሰውን ቁጥር ብትባል ትደነግጣለህ፣ የተበሳሰውን ቆርቆሮ ቁጥር ብትባል ትደነግጣለህ። እና ያ ልጅ እዛ በተኛበት ክራንቹን የሰበረው ትሪውን የሰበረው ጥይት ሄዶ ነው እግር ውስጥ ገብቶ ወደ ውስጥ ገብቶ የሞተው ሕክምና ሳያገኝ ማለት ነው። በእለቱ ወደ 7 የሚደርሱ በኦሮሞ በኦነግ ጉዳይ የታሰሩ ልጆች ነበሩ የተመቱት። እያንዳንዱ ሰው የተመታው እውነት ለመናገር ከሆነ በተኛበት ነው፣ በክፍሉ ውስጥ ነው። ማንም ጥረት ያደረገ ሰው የለም። ከዛ ውጪ እንግዲህ አንድ ዜጋን አንድ ቦታ ላይ አንድ ቤት ውስጥ እንደ ቆሎ መቁላት ማለት ነው። ጥይት አልታጠቀው እስረኛ ጥይት ተጣጠቆ በመትረየስ በክላሽ መጨረስ ማለት ይሄ ዘግናኝ ጉዳይ ነው። እርግጥ ውጭም የባሰ ጉዳይ ነበር። ያኔ በምርጫ ምክንያት ሰው ግርግር ፈጥሮ ስለነበር መርካቶ፣ አዲስ አበባ ውስጥ ያለቀውን ህዝብ ቁጥር በተለያየ ጊዜ ዘገባችሁ ስለሆነ ታውቁታላችሁ። እኔ በውጭ ስላልነበር እስር ቤት ውስጥ ሆኜ ግን ያንን ማሰቡ ራሱ አንድ ዘግናኝ። ሌላ ጋዲስ አርፈሳ የሚባል አንድ የዩኒቨርሲቲ ተማሪ ነበር ከኛ ጋር። እሱንም እንዲሁ ደብድቦ ነው ጨለማ ቤት ውስጥ አስገብቶ ሞታለሁ ሕክምና ስጡኝ ብሎ እየጮኸ የሞተው። እንግዲህ እያንዳንዱ እስረኛ እዛ ውስጥ እነ ሞርካ ዶሳ እና ሀጂ እና መሐመድ ጠይብ የሚባሉ እና አለማየሁ የሚባል የወንበራ ልጅ እያንዳንዱ እዛ የሞቱት እያንዳንዱ የእስር ቤቱ ኑሮ ከቆቃ ነው። መግለጫ የምትገልጽበት ቃላት ያጥራል። አንዳንዴ ብዙ ሰዎች የሚሉት ደርግ እና ይሄኛውን ስርዓት ላይ የሚለየው ደርግ ይገልና ያስርና
ይፎክራል። አሰርኩ ገደልኩ ብሎ በግልጽ ይሄኛው ስርዓት ያስራል። ማን እንዳሰረው አላውቅም ይላል። ይገላል። ማን ገደለው ብሎ እኩል ይጠይቃል ከአንተ ጋር ይገልና እንደገና ይጠይቃል። ስርዓቱ የሽፍታና የወንበዴ ስርዓት ነው እንድትል ነው የሚያደርጉ። እንዲያስብ የተፈጠረ ስርዓት አይደለም የሚያደርገው። ፈረንጁን ለማታለል አፉን ቅቤ ቀብቶ ይመጣል። በቃ እንዲህ እየፈጠርን ነው፣ እንዲህ እያደረግን ነው፣ ህዝቡ አለቃም እያስተማርን ነው ይልሃል። ተመልሶ ደግሞ የሚፈጽምብህ ያን የጫካ ለመዶ ፍርድ ቤት የሌለበት ህጋዊ ስርዓት የሌለበት የጫካ ህግ የሚሉት ነገር አላቸው። ያንን ነው የሚፈጽምብህ። እኛ እስረኞች ናቸው። እዛ እስር ቤት ውስጥ ያሉ ፖሊሶች እኮ ራሳቸው እስረኞች ናቸው። ኦሮሞ ከሆንክ አማራ ከሆንክ ማንም ከትግሬ የመጣ ተራ ሰው እንደፈለገ ይፎክራል፣ ይደነግጣል። እያንዳንዱ ከእስረኛ ጋር አወራ፣ እስረኛ ጋር ተናገር፣ ቆምክ ተብሎ ይሸማቀቃሉ። እና በአንድ ሀገር ውስጥ ሆነ 3-4 አይነት አስተሳሰብና አሰራርን ነው የምታየው። እና ያንን ነው እያንዳንዱ ደቂቃ የሰቆቃ ሰዓት ለማለት ነው እንግዲህ የሞከርኩት። አድማጮች ይህ ቃለ መጠይቅ በዚያ አላበቃም። ተከታዩን ክፍል በሚቀጥለው ሳምንት ይዘን እንቀርባለን። ቢማማ ሲረዳዳ ሁሉም አንድነት ቢማማ ሲረዳዳ ሁሉም አንድነት ቢማማ ሲረዳዳ ሁሉም አንድነት ቢማማ ሲረዳዳ ሁሉም አንድነት ያም ቢተባበር ድህነት አለበት ያም ቢተባበር የትደረሰበት ጋዜጠኛ ጣበሳ ዋቅጅራ አንተን ጨምሮ በስርዓቱ ሚዲያዎች ውስጥ ሲያገለግሉ እንዲሁም ነፃ ጋዜጦችን ሲያንቀሳቅሱ የቆዩ አያሌ ጋዜጠኞች የስርዓቱን የማስፈራሪያና የአፈና ፖሊሲ በመሸሽ እስከዛሬ ድረስ እየተሰደዱ ናቸው። ከናንተ ከስደተኛ ጋዜጠኞች ወደፊት ምን ይጠበቃል ብለህ ታስባለህ? ትልቅ ጥያቄ ነው። እርግጥ ዘመኑ ብዙ ነገሮችን ማሰብ ይጠይቃል። አንደኛ እንግዲህ ያንን ስርዓት በምንም አይነት አታገለግልም። ያ ስርዓት ሰዎች ለምን ይሸሻሉ? የግድ መኖር ስላለባቸው ሊሆን ይችላል። ያንን የሸሻውን ስርዓት ማጋለጥ ነው አንዱ ስራ የሚሆነው። የህዝቡ ድምፅ ማሰማት ነው አንድ ስራ ሊሆን የሚችለው እና ምናልባት ወደ ሸሸበት ሀገር ስትሆን የስደት ጋዜጠኝነት በራሱ ምንም ብዙም የሚያራምድ ላይሆን ይችላል። ግን ሰዎች የሚያስቡበት ከሆነ በሀገር ውስጥ ያለው የጋዜጠኝነት ድምፅ ከታፈነ የስደት ጋዜጠኝነት ደግሞ ድምፅ መነሳት አለበት። በርካታ ጋዜጠኞች ከዛ ሀገር እየሸሹ ነው። በጣም በርካታ በተለያየ ጊዜ በዚህ በሲፒጄ ወይም ይሄ ጋዜጠኞች መብት ተከራካሪ ኮሚቴ አሜሪካ ካለው ወይም ደግሞ ሪፖርተርስ ዊዛውት ቦርደርስ ከሚለው ፈረንሳይ ካለው እና ከተለያየ ካናዳ እነዚህ ዩሮፕ ውስጥ ካሉት አካላት በኢትዮጵያ ውስጥ ያለው የጋዜጠኝነት አፈና እየተገለጸ ነው። አሁንም በቅርቡ አንድ አለች የምትባለው አዲስ ነገር ጋዜጠኞች ወደ ከሀገር እየሸሹ ነው። እነዚህ ሁሉ ሰዎች ከሸሹ በኋላ በእለት ኑሮ ተጠምዶና ተይዞ ነው የሚቀሩት። ያንን መስበር ነው አንዱ ጥያቄ የሚመጣ። አሁን ጥያቄው የፖለቲካ ጥያቄ ብቻ አይደለም። በዛ ሀገር ውስጥ ያለው የነጻነት ጥያቄ፣ የሰዎች ሰብአዊ መብት ጥያቄ፣ የሰዎች የዲሞክራሲ ጥያቄ፣ የሰዎች የኢኮኖሚ ጥያቄ፣ ፍትሃዊ ጥያቄዎች አስቀድሞ ለህዝብ የማሳወቅና ህዝቡ ነቅቶ ያንን ጉዳይ እንዲቀይር አንዳንድ ጊዜ በትንሽ ነገር የሚቀየር አለ። ህዝቡ በእጁ ያለው መሳሪያ ድምፁን መጠቀም እንዲችል የማነሳሳት የማስተማር ስራ ነው ማድረግ የሚገባው ይመስለኛል። ሌላ ነገር አይደለም። አንተ ወታደሩ ጠመንጃ ይዞ ይዋጋል፣ ስራው ሊሆን ይችላል። ጋዜጠኛው መሳሪያ ብዕር ነው። ዘመኑ ደግሞ ቀላል ነው። ቴክኖሎጂ በተለያየ መንገድ ያገናኛል እና የህዝቡ ድምፅ በተለያየ መንገድ እንዲሰማ የማድረግ ግዴታ ነው ያለበት። የስደት ጋዜጠኝነት ህዝቡ ውስጥ ስለሌለ በየጊዜው የህዝቡን ስሜትና ፍላጎት ማወቅ አችልም። ግን በደሉ እስካለ ድረስ ህዝቡ ይሸሻል። በደሉ እስካለ ድረስ ህዝቡ ይታሰራል። በደሉ እስካለ ድረስ ዘመዶች አሉንና ወደ ሀገር ስትደውል ስትጠይቅ ያለው ሁኔታ ትረዳለህ እና እዛ ባለበት ቦታ ሆነ እነዚህ ለሰብአዊ መብትና ለዲሞክራሲያዊ መብት የሚታገሉትን ለነጻነት የሚታገሉትን አካል ሁለተኛው መንገድ ማንጸባረቅ ማስተጋባት ነው እንግዲህ ሊሆን የሚችለው። እነሱ መሰባሰብ ይኖርባቸዋል። በእንደዚህ አይነት ነገር በግል ደረጃም ቢሆን በዛ ሀገር ውስጥ ያለው መጻፍና ማጋለጥ ነው። ብዙ ነገር
ከመጋረጃ በስተጀርባ ተደብቆ የሚደረግ ድርጊት አለ። እነዛ መጻፍ ነው፣ ማጋለጥ ነው። ሰዎች በነቁና ባወቁ ቁጥር እርምጃ ለመውሰድ ይነሳሳሉ። የሚወስዱትን እርምጃ ማውቀው ይሄዳል። በአንድ ዘር ላይ የሚደረግ ዘመቻ አይደለም እያካሄድኩ ያለው ጥያቄና መልስም እኔ በስርዓት ላይ ነው ጥያቄ። ስርዓቱ መለወጥ አለበት። ስርዓቱ ለዜጎች ማሰብ አለበት። ስርዓቱ ከሱ በላይ ዜጎች ዋጋ እንዳላቸው ማሰብ አለባቸው። ስርዓቱ የዛሬውን የጥቅምና አነስተኛ ጉዳዮችን ትኩረት በማድረግ ሌሎችን ህዝብና ከህዝብ የሚያቃርን ነገር ማድረግ የለበትም። እንደ ስርዓት ማሰብ አለበት ነው አጠቃላይ ነገሩ የሚመጣና የስደት ጋዜጠኝነትን ያንን የማስፈጸም እና የጋዜጠኝነት ሚናውን በተለየ መንገድ ቢሆን የማንጸባረቅና መጫወት ጉዳይ አለበት ብዬ ነው የማስበው። ከዚሁ ጋር በተያያዘ በርካታ የኦሮሞ ብሔርተኞችና ሌሎችም የኢትዮጵያ ተወላጆች የወያኔን የአፈና ስርዓት በመሸሽ በገፍ እየተሰደዱ ናቸው። ይህ ከፍተኛ የነቃ ኃይል አገሪቱን ለወያኔ ለቆ መራቁ የዚህን አፋኝ ስርዓት እድሜ ያራዝማል ብለው የሚሰጉ ወገኖች አሉ። እንዴት ነው ይህ የነቃ ኃይል ተባብሮ በወያኔ ላይ ጫና አሳርፎ ለውጥ ማስከተል የሚችለው ብለህ ታምናለህ ጋዜጠኛ አበሳ? ይሄ እያንዳንዱ ሰው አእምሮ ውስጥ ያለው ጥያቄ ነው። እንግዲህ ወያኔ ስርዓቱ ምን እያደረገ ነው? አብዛኛው አምባገነኖች የሚያደርጉትን ድርጊት ሪፒት ያደርጋል። ውስጥ ያለው አካል ተረጋግቶ እንዲዋጋው እድል አይሰጥም። እንግዲህ የምትሸሸው ብዙ ነገር ስታጣ ነው። አንዳንድ ምርጫ ስታጣ ነው። ኃይል ስታጣ ነው። መውጫና ቀዳዳ ሲጠፋብህ ነው የምትሸሸው። አብዛኛው ነገሮች በእንደዚህ ጉዳይ ነው። ወያኔ ደግሞ አንተ ተረጋግተህ ሀገር ውስጥ ስለሱ ጉዳይ እንድታስብ እድል አይሰጥም እና ያንን ሸሽቶ የሚወጡ ሰዎች ውጭ ከወጡም በኋላ ወያኔ ሌላኛው ዘመቻ ደግሞ ያደርጋል። ለምን ሰዎች ውጭ ከተረጋጉና ትንሽ ኢኮኖሚና የአስተሳሰብ ሁኔታቸው ሲረጋጋ ወደ ሀገር ውስጥ የመመለስ በኢኮኖሚ በኢንቨስትመንት በምናምን ዘመቻ አካሄድብሃል እና በተለያየ መንገድ ዘመቻው ከሀገር ውስጥ እንድትሰደድ ከውጭ ደግሞ ተረጋግተህ እንዳሰራ ወደ ውስጥ የማስገባት ዘመቻዎች የማዋከብ ስራዎች አሉ። ያንን ነቅቶ መጠበቅ ነው። ትግሉ ወደ ስደት ከሄደ እንደሚቆላሽ ይታወቃል በአብዛኛው ማለት ነው። ወያኔ ደግሞ ያንን ይፈልጋል። ሁሉም ሰው አይደለም እየተሰደደ ያለው። ያንን አቅጣጫ ማስቀየር ነው አስቦ ማለት ነው። አብዛኛው በሚዲያ የሚውል አሰራር አይደለም። በሚዲያ ላይም የምናወራው ነገር አይደለም። ቁጭ ብሎ መስማት አንዱ መስማት ነው አለበት። በጋራ ጉዳይ ላይ ነው ማተኮር አለበት። እያንዳንዱ ጉዳይ ላይ አንድ ልንሆን ስለማንችል አጠቃላይ ሁኔታ ላይ አተኩሮ ከሰራ ደግሞ ብዙ ነገሮች የሚፈቱ አሉ። መልካም እድሎች ሊመጡ ይችላሉ። ያንን ራስን ማዘጋጀት ነው። ከውጭ ወደ ውስጥ የማስተንፈስ ኃይሉን ወደ ውስጥ የመመለስ ነው እና አንዳንዱ ምሁራዊ ጥናት የሚጠይቅና በዘም ጊዜ የሚወስድ ነገር ነው። ዞሮ ዞሮ የተግባር ስራ ነው የሚፈለገው። ስርዓቱን ካወቅከው የስርዓቱ ደካማ ጎን ካወቅከው አንተ ያንን ስርዓት በምን መንገድ ይቀይራለሁ፣ በምን መንገድ ይታገለዋለሁ ብለህ ማሰብ ነው። አንዳንዶቹ ሀገር ውስጥ የሚታገሉትን ስርዓቱ አስከፊ ገጽታ ሳይረዱ ቀርቶ አይደለም፣ ውስጡ በሆኑ አማራጭ የለውም ብሎ ነው። እነዛ ውስጥ ያሉት አካሎችን ማገዝ ራሱ አንድ ስራ ነው የሚሆነው እና አብዛኛው ለሚዲያ ሽፋን የሚሆንም ላይሆንም ይችላል። አብዛኛው ጥናት ያልተደረገበት አስተሳሰብም ሊሆን ስለሚችል ብዙ መግባት አልችልም። ዞሮ ዞሮ በአጠቃላይና በሀገራዊ ጉዳይ ላይ ትኩረት አድርገህ መንቀሳቀስ ነው። በማንኛውም አካባቢ ኢትዮጵያ ነው ማስበው ከሆንክ ኢትዮጵያዊነት ምንድነው ነው ጥያቄ። ኢትዮጵያ ያካለለውን ነገር ማሰብ ነው። ኢትዮጵያ ውስጥ የጎደለውን ነገር መመለስ አይደለም። የኔ መብት ነው ብዬ ከተነሳውና እንደ ብሔርም ጥያቄ ካለ ያንን ጥያቄ መመለስ ነው የሚመጣ። ኢትዮጵያዊ ብዬ የኦሮሞ ጉዳዮችን የሚመልስ ከሆነ ትክክል አይሆንም። ኢትዮጵያ ከሆነ የሁሉም ብሔረሰቦች ጥያቄ ልትመልስ ነው የምትመጣ። ኦሮሞ ጉዳዮች ሆነው የሌሎች ጉዳይ ለመመልከት እድል አይከፍትም። ዞሮ ዞሮ በተለያየ ኃይል የተበታተሉት እንዴት እዛ ሀገር ውስጥ ያለውን የጋራ ችግር ይነቅላለን ብሎ ነው መተባበር አለባቸው። የጋራ ችግር የነጻነት ችግር ነው፣ ግልጽ ነው። የጋራ ችግር የዲሞክራሲ ችግር ነው። የጋራ ችግር የሰብአዊ መብት ችግር ነው። እነዚህ ነገሮች ካሉ ሰላም አይኖርም። ሰላም ከሌለ ኢኮኖሚ ሊበለጽግ አይችልም የትም ሀገር። ስለዚህ የተያዙ ጉዳዮች ስለሆነ እያንዳንዱ በእርቅ ዙሪያ ተሰብስቦ እያንዳንዱ የፊተኛው ወይም ወደፊት የሚመጣው ራዕይ መልካም ራዕዮችን ብልድ በማድረግ ከሰሩ የማይቀየር ነገር የለም። ስርዓትም ይቀየራል። ይሄ በመጫ በምናምን የሚወጣ ገንዘብና ጊዜ ብክነት ነው። ምንም ነገር አይቀይርም። ወያኔ ዝም ብሎ ለጨዋታ ያደርጋል። ያንን እኔ እንደለይት ማላስብም አገርም አያበለጽግም፣ ዲሞክራሲንም አያመጣም። ወደ ምርጫው ጉዳይ ልመጣ ነበር ያሰብኩት።
የመጪው ምርጫ ጉዳይ ልጠይቅህ ነበር አንስተልኛል ያው ቀደም ብለህ እስቲ እንደው ከ97ቱ ምርጫ ጋር በማወዳደር ይህን ወያኔ ስለሚለፍፈው የመጪውን ምርጫ ጉዳይ ትንሽ ትንተና ብትሰጥበት አድማጭ የሰራሽኝ ስራ የሰራሽኝ በደል የሚያከራርመና የሚያኖር አይደል ጠዋት ማታ እዚህ አይነት ሰለቅናታ ያሰርሽው ልብ አልተፈታ ከዚህ አይነት ከረምናታ 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 የሰራሽ ስራ ሲሰማሽ ጥፋት የከሳህሊናት ሲወጥሽ መበትሽ ትጸጸቻለሽ ኋላ ደሞ በስራሽ ያሳየኝ ይሆናልና እግሬ ላይ ወደሽ ትጠየቃለሽ ደግሞ አንቺን በስራሽ የትኛው ውበት ነው ውሃ እንዲህ ያፈራሽ ያጠይቃል 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 አንድ ቀን ያጠይቃል ሲጥልቀን ያጠይቃል አይቀርም ያጠይቃል አንቺንም ያጠይቃል 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 መቼም ይሁን ወይ በሰማይ ወይ በምድር የት ይቀራል የሰው ምድር አድማጮቻችን ዝግጅታችን አሁንም ይቀጥላል ከቀድሞ የኢትዮጵያ ቴሌቪዥን የዜና ማዕከል ተጠሪ ጋዜጠኛ ጣበሳ ዋግጅራ ጋር ቃለ መጠይቅ አድርገን በተከታታይ ስናቀርብላችሁ እንደነበረ ይታወሳል በዛሬው ዝግጅታችንም የመጨረሻውን ክፍል ይዘን ቀርበናል ተከታተሉን እስቲ እንደው ከ97ቱ ምርጫ ጋር በማወዳደር ይህን ወያኔ ስለሚለፍፈው የመጪውን ምርጫ ጉዳይ ትንሽ ትንተና ብትሰጥበት ምናልባት ብዙም ነገር አያስገድም ነው ለምን እኔ በምርጫ ሽፋን መለስ ነው 3 ነው 4 የተመረጠው እንግዲህ አሁንም መለስ ነው የሚመረጠው ጥያቄ ግልጽ እኮ ነው ያድግ ነው ከማጋር ነው የምትወዳደረው ነው ማን ነው ተወዳድሮ ምናልባት አንዳንድ ድሎች የማግኘት ጉዳይ ነው ተቃዋሚዎች ህዝቡን እናነቃለን ህዝቡን እናደራጃለን ይሄ የታፈነ ህዝብ አጋጣሚው እንድናገር እድል ይፈጥራለን ነው አው የ97ቱ ምርጫ ቢሆን እኮ የ97 ንቅንጅት ምናምን ተሰብስቦ ያመጡት ጉዳይ አይደለም ብሶቱ ነው በዛ ሰበብ የወጣ እንጂ ብሶቱ የተጠራቀመ ነው ያ የ15 አመት የ18 አመቱ የተጠራቀመ ብሶት በዛ ጉዳይ ግልጽ የሆነው እንጂ ቅንጅት ባንድ ሌሊት ያንን ያመጣው ወይም ደግሞ ኦብኮ ያመጣው አይደለም ያ በደል መኖሩ ግልጽ ነው ማለት ነው ያንን የህዝብ ብሶትን ያፈነ ስርዓት ዛሬ ምን ሊያመጣ ይችላል ኦነግ ያንን መግለጫ አውጥቷል ያንን ያወጣው ነብራኑ ነጋ አሁን በቅርቡ ኦነግ ያለው ትክክል ነው ብሎ የተቀበሉ ነገር ለምንድነው ያን የወያኔ የመረብና የተንኮል መስመሮችን በተለያየ መንገዶች ያለፉ አካላት ብዙም ሊራመዱ አልቻሉም ይሄኛው ምርጫ ደግሞ አስቀድሞ ወያኔ በሁሉም ቀበሌዎችና ጎጦች ተቃዋሚ ድርጅት ምንም ነገር እንዳያደርግ እድል እንዳያገኝ አድርጓል ስለዚህ አስቀድሞ ታውቀዋለህ ማለት ነው ቢያደርጉ እንኳን ከዚህ በፊት የነበረውን ሁኔታ ማየት አለብኝ ሚዲያ እድል የለህም የህዝቡን የማሰባሰብ ኃይልና አቅም የለህም ወያኔ በመንግስታዊ መኪና በመንግስታዊ ንብረት ሁሉ እየተጠቀመ የራሱ የፖለቲካ አስተሳሰብን አሰርጻል የመንግስት ተወካዮች በሙሉ ወያኔ ተወካዮችና አስፈጻሚ ይሆናሉ ተቃዋሚ ስትመጣ ሪሶርስ የለም ገንዘብ አይኖርም መኪና አይኖርም የሰው ኃይል አይኖርም ሰው ይፈራል እዛ ከገባ ከስራ ታጣለህ ትባረራለህ ስለዚህ ምርጫው ምንድነው ጨዋታው ነው
ለህዝቡ ምን ለማምጣት ነው ምርጫ ብለ የምታስቡ? ምናልባት ሌላኛው እነዚህ ይሄ አበዳሪና ምናምን ገንዘብ የሚሰጡትን የምዕራባውያንን ለማታለል ከሆነ እነሱም አውቋል። ስለዚህ ምርጫ ለምን እንዳስፈለገም አይገባኝም። ያ ገንዘብ ሌላ ነገር ቢሰራበት ወያኔ ያ ገንዘብ ተቃዋሚዎች ወደ ሀገር መልሰን እንዴት እናድርግ፣ ስብሰባ ቢያካሄድ፣ ልመና ቢያካሄድ፣ ሽማግሌዎች ብልክ እስካሁን አጥፍቻለሁ ይቅር በሉኝ 5 ዓመት ልግዛችን ይለቃለሁ ብሎ እንደው የህፃናት ቃላትና ጫወታ ሊመስል ይችላል። እንደዛ አይነት ነገር አፕሮች ነው የሚመረጠው እንጂ እኔ ምርጫው ምንም ነገር ለውጥ አላመጣም። ምርጫው ልክስ ወያኔ ራሱ በየጊዜው በሚያደርገው ነገር ራሱን እያጋለጠ መጣበት ሁኔታ ነው። ይሄኛው ምርጫ ደግሞ ያንን እድል የማይሰጥም ገና አስቀድሞ ማወቅ ትችላለህ። የታፈነ ነገር ስለሆነ ምርጫ የለም፣ የነጻነት ጥያቄ አይኖርም ማለት ነው። ምርጫ ከሌለ ምንም ነገር አይኖርም። ስለዚህ አምባገነንነቱን መርጦ መሄዱ ግልጽ ነው የሚያደርገውና የሚመረጠው ማን እንደሆነ አስቀድሞ ይታወቃል። ስለዚህ ብዙም የምንጠብቀው ነገር አይኖርም ማለት ነው። በመጨረሻ ለኦሮሞ ህዝብ እንዲሁም ለተቀሩት፣ ለተገፉት፣ ለተበደሉት የኢትዮጵያ ህዝቦች ማስተላለፍ የምትፈልገው መልእክት ካለ? ማስተላልፈው ነገር ህዝቡ በዛ ሀገር ውስጥ ያለው ማንኛውም የተበደለ ህዝብ ተበደልኩ ካለ የሚያስተሳስረው አንድ ነገር አለው። በቋንቋ ብቻ አይደለም፣ በአካባቢ ብቻ አይደለም፣ በደሉ የጋራ ነውና በደል ያያይዛል። እስር ቤት ውስጥ ስትገናኝ፣ ስደት ሀገር ስትገናኝ በደሉ ነው አንድ የሚያደርግ። ያንን በደል በጋራ ማንሳት አለብን ነው። ያንን በደል በጋራ ማንሳት አለብን ነው። በደል ደግሞ የሚነሳ በነጻነት ጥያቄ ነው። ለነጻነት ለእያንዳንዱ የነጻነት ጥያቄ አንዱ መቆም አለበት። የአማራ ገዢ መደብ የነበረበትን ስርዓት አልፏል፣ ዛሬ የለም። ነገር ግን ያንን ለማምጣት የሚጥር ካለ እንግዲህ ቀድሞ አባቶቹ የሰሩትን ስህተት ለመድገም ነው። አሁን የሚጠበቀው አባቶቻችን የፈጸሙትን ስህተት መድገም የለብንም። የኦሮሞ የነጻነት ጥያቄ ትክክለኛ ጥያቄ ነው፣ ስለዚህ መልስ ማግኘት አለበት። የጋምቤላ የነጻነት ጥያቄ ትክክለኛ ነው፣ መልስ ማግኘት አለበት ብሎ መቆም ነው የአማራ አካል ያለው። ኦሮሞም ዶ የአማራ የነጻነት ጥያቄ ካለ ማገዝ ነው አለበት። እንደ ጠላት የሚወስድበት ነገር አይኖርም ማለት ነው። የትግራይ የነጻነት ጥያቄም ከተነሳ ኦሮሞ ማገዝ ነው አለበት። የእያንዳንዱ የነጻነት ጥያቄ ከግለሰብ እስከ ማህበረሰብ መደገፍ ነው አለበት ነው። ቀጥሎ ያለው የዲሞክራሲ ጥያቄ ነው ማበብ አለበት። በዛ ሀገር ውስጥ የሌለ ስርዓት ማምጣት ነው። እንግዲህ በውሰት ነው የምታመጣ። ዲሞክራሲ ብለህ ህግ በማውጣት አይደለም። ህዝብ ማስተማር አለብህ፣ ኢኮኖሚውን መቀየር አለብህ፣ ነጻነቱንና መብቱን መጠበቅ አለብህ፣ የፍትህ ስርዓቱን መዘርጋት አለብህ። ከምትጽፈውና ከምታወራው በላይ በተግባር የምትሰራው ነው መኖር አለበት። ስለዚህ ነጻነት የሌለ ህዝብ፣ ዲሞክራሲ የሌለ ህዝብ፣ ቤቱና አፉ የታፈነ ህዝብ አንድ መሆን ነው አለበት። አንድ የሚያደርግ ያ ነው። ከዛ ውጪ ሌላ ምንም አንድነት መጠበቅ የለብህ። አንድነት በግድ ጎትተን አናመጣም። ይሄ ነው በደሉ አንድ ያደርጋልና አንዱ አጋዥ መሆን አለብህ። ስርዓቱ አንተ ላይ ቁጭ ብሎ እንዲገዛ እድል ለምትሰጠው ለስርዓቱ አንተ ነህ። ለምን ተገዢ ስትሆን ነው። እምቢ ካልክ ካመጽ ስርዓቱ የትም ሊደርስ አይችልም። ስለዚህ እያንዳንዱ በመንግስት መዋቅር ውስጥ ያለውም እያንዳንዱ የስርዓቱ አገልጋይም በተለያየ ጊዜ ተበታትኖ ስለሚመታ ያንን አውቆ ለተበደለው ህዝብ መቆም ነው አለበት። የተበደለውን ህዝብ ካላገፍክ ደግሞ ተቃራኒው መቆም የለብህም። አርፈህ መቀመጥ ነው፣ ኑሮን መምራት ነው። እና ህዝቡ ማድረግ ያለበት ይሄንን ነው። በደሉን ለሚያንጸባርቅ ማንኛውም አካላት ድጋፍ መስጠት አለበት፣ በተዘዋዋሪም በቀጥታም ቢሆን ብዬ ነው የማስበው። ፍቅሩን፣ አብሮ የመኖሩን፣ አብሮ ሀገር የመገንባቱን፣ በችግር ጊዜ መረዳዳቱ፣ መልካም የሃይማኖት የባህል የማህበረሰባዊ ትስስሩ እንዳለ መቀጠል አለበት። አንዱ በአንዱ መጥላት የለበትም። አንድ ትግሬ ከመሬት ተነስቶ መጠላት የለበትም። በሚሰራው ስራ ነው። መለስ በፈጸመው ጉዳይ የአማራ ህዝብ ተነስቶ ሌላውም መጥላት የለበትም። ፍቅር ሊኖር ይገባል። እያንዳንዱ ማህበረሰብ ያንን ነው ማንጸባረቅ አለበት። እኔም ለማስተላለፍ የሞከርኩት የትግራይ ልጆች፣ የትግራይ ተወላጆች አሁን ያለው ስርዓት እነሱን የጠቀማቸው መስሏቸው ይሄን ስርዓት ከማበረታታት ቆም ብሎ እንዲያስብ መምከር አለባቸው ነው እኔ ማሰብ የምችለው። እንደ ኦሮሞ ማሰብ አለባቸው። ከዚህ በፊት ደርግ በእነሱ ላይ የሚያደርሰውን ግፍና ያደረሰውን ግፍና በደል ማሰብ አለባቸው ቆም ብሎ። ያለፈው ጊዜ ሊቆረቁራቸውና ሊሰማቸው ይገባል። ኦሮሞ ለምንድን ነው ዛሬ ተበደልኩ ብሎ የተነሳ?
ይሄንን ደግሞ እኛ ምን አድርገን ነው ማስቆም አለብን? ይሄ ጉዳይ ወዴት ያመራል? የሆነ ነገር ብጥብጥ ብነሳ እዚህ ሀገር ውስጥ ለምንድን ነው ታርጌት የምንሆነው ብሎ ማሰብ አለባቸው እና ሌሎች ብሔረሰቦችም ያንን ማድረግ አለባቸው። እኔ በፍቅር ሁሉንም በደልና ያለውን የዲሞክራሲያዊ አሰራር የሰብአዊ አሰራር መጋፈጥ ነው አለባቸው። በእንደዚህ መንገድ ነው ያ የሚገረሰሰው። እንዲህ ካልክ ደግሞ እንደ ህዝብ አንድ ሆነ ማንም ኃይል አንተን አይገዛም፣ ማንም ኃይል አንተን አነቃንቅም እና ለአምባገነን የማይመች አገር ማድረግ እንችላለን እንዴ በማለት ብዬ ነው የማስበው። ያንን ነው ለማስተላለፍ የምሞክረው። አሁንም እኔም ማስተላልፈው ከማንም ብሔረሰብ ከማንም አካል ጥላቻ የለኝም። እያንዳንዱ የኢትዮጵያ ህዝብ ጓዳ በዚህ በስራ አጋጣሚ ዞሬ አይቻለሁ። የትግራይ ህዝብ አይቻለሁ። የአማራ ሁሉም ብሔረሰቦች የራሳቸው ግሪቫንስ እና ቅሬታ አላቸውና ዘርን በዘር የመጥላት ፖሊሲ የሚያራምደውን ስርዓት በሁሉም አንድ ሆነን በመንፈሳዊም በአካላዊም ውህደት ፈጥረን መታገል አለብን ይላሉ። አመሰግናለሁ። እናንተ ጋዜጠኛ ዳበሳ ዋቅጅራ ከኦሮሞ ነጻነት ድምጽ ጋር ላደረከው ሰፋ ያለ ቃለ መጠይቅ በድጋሚ በአድማጮቻችን ስም እጅግ አድርገን እናመሰግናለን። እኔም ይህን እድል ስለሰጣችን በጣም አመሰግናለሁ። እርግጠኛ ነኝ አይዞሽ እንደምር ዛሬ እንደቀልድ በያዝነው ፍቅር ምን አለበይ ለሰው ባይመስል አንለያይማ ገድ የለም አንለያይማ እርግጠኛ ነኝ አይዞሽ እንደምር ዛሬ እንደቀልድ በያዝነው ፍቅር ምን አለበይ ለሰው ባይመስልም አንለያይማ ገድ የለም አንለያይማ በዚያ ይግባኝ ስጋት የሰው ለጀለማይ ፈጣሪ ነው መስማማት አንድ አርገን ያለው ወደ ፍቅር ያሰኘን የሚለየን ሆና ለምን አገናኘን ምን አለበይ ታያለሽ ለሰው ባይመስል ያምራል ያብባል ፍቅራችን አንለያይም ምን አለበይ ታያለሽ ሲታይ ባይመስል ያምራል ያብባል ፍቅራችን አንለያይም እንግዲህ አድማጮቻችን ጠቅላላው ፕሮግራማችን በዚሁ ተፈጽሟል። ስላዳመጣችሁን ከልብ እናመሰግናለን። በሚቀጥለው ፕሮግራም መልሰን እንደምንገናኝ ተስፋ እያደረግን እንሰናበታለን። ደህና ቆዩን። ድል ለኦሮሞ ሕዝብ።